በቤተ ክርስቲያን የ300 ዓመታት የቆየውና ደም ካሰከረው የስደት እቶን ወጥታ የነፃነትን እንጎሆ መቅደድ ማየት ስትጀምር ሌላ ከበድ ያለ ማዕበል ከውስጥ ተነሳ። ይህም ማዕበል ከሮም ነገሥታት ሰይፍ ይልቅ የክርስትናን መሠረት የሚንድ የሐሳብ ጦርነት ነበር። ጥያቄውም የመላው የሰው ልጅ የደህንነት ዋስትና የሆነው ክርስቶስ ማን ነው የሚል ነበር። ዛሬ በመለኮት ፈለግ ምዕራፍ 3 በታሪክ መዝገብ ውስጥ እጅግ ስመጥር የሆነውን ዓለምን ለሁለት የከፈለውን የአርዮስን ክርክርና ዛሬ ድረስ በመላው ዓለም በሚገኙ አብያተ ክርስቲያናት ውስጥ የሚጸለየውን የጸሎተ ሃይማኖት መነሻ የሆነውን የታሪካዊውን የኒቅያ ጉባኤ ጉዞ በጥልቀት እንመረምራለን። የአርዮስ ትምህርት የአመክንዮ ወጥመድ። በአራተኛው መቶ ክፍለ ዘመን መጀመሪያ ላይ በእስክንድርያ አርዮስ የተባለ አንድ አንደበተ ርቱዕ ሊቅ ተነሳ። አርዮስ ወልድ ፍጡር ነው ያልነበረበት ጊዜም ነበር የሚል ለሰው ልጅ ውስን አእምሮና አመክንዮ ሎጂክ እጅግ የቀረበ የሚመስል ትምህርት ማስተማር ጀመረ። ይህ ትምህርት የክርስቶስን አምላክነት ጥያቄ ውስጥ የሚከት በመሆኑ በወቅቱ የነበረውን የክርስትና ዓለም በከፍተኛ ሁኔታ አናወጠው። እንደ ሰደድ እሳት የተሰራጨው የአርዮስ ሐሳብ መለኮታዊውን ምስጢር በሰው ልጅ የሂሳብ ስሌት ለመለካት የደፈረ ታላቅ መናፍቅነት ነበር። ቤተ ክርስቲያንም የሰው ልጅ የደህንነት ተስፋ አደጋ ላይ መውደቁን ተረዳች። በዚህ አደገኛ ወቅት አርዮስን በጽናት የተቃወመው ግን ወጣቱ ዲያቆን አትናቴዎስ ነበር። አትናቴዎስ ክርስቶስ ፍጹም አምላክ ካልሆነ ፍጡር የሆነውን የሰው ልጅ ወደ መለኮታዊ ክብር ሊመልሱ አይችልም ብሎ ተከራከረ። አትናቴዎስ ለዚህ እውነት ሲል 5 ጊዜ ከሀገሩ ተሰዷል። ብዙ መከራንም በትዕግሥት ተቀብሏል። ለእርሱ ነገረ መለኮት ቴዎሎጂ ዝም ብሎ የቃላት ክርክር ሳይሆን የሰው ልጅ የሕልውናና የዘላለም ሕይወት ጉዳይ ነበር። አትናቴዎስ ወልድ ከአብ ጋር በባሕሪ አንድ ነው፣ ሆሞሲዮስ የሚለውን ቃል የክርስትና ዋልታ አደረገው። ይህ ቃል በፈጣሪና በፍጡር መካከል ያለውን ልዩነት በግልጽ የሚያስምር የኒቅያ ጉባኤ ታላቅ ፍሬ ሆነ። ውጥረቱ እየበረታ ሲሄድ ንጉሥ ቆስጠንጢኖስ በ325 ዓመተ ምህረት በኒቅያ ከተማ ታላቅ ጉባኤ ጠራ። ከዓለም ዙሪያ 318 አባቶች ተሰበሰቡ። በዚያ የተገኙት አባቶች አብዛኞቹ በእምነታቸው ምክንያት ስቃይ የደረሰባቸው፣ ዓይናቸው የጠፋ፣ እጃቸው የተቆረጠ፣ ነገር ግን በእምነት የጸኑ ሕያዋን ሰማዕታት ነበሩ። በዚህ ታሪካዊ ጉባኤ ላይ የአርዮስ ትምህርት በዝርዝር ተመርምሮ ተወገዘ። ዛሬ ድረስ በመላው ዓለም የምንጸልየው የሃይማኖት ጸሎት የመጀመሪያው ክፍል እዚያው በኒቅያ ተረቀቀ። ይህም ነገረ መለኮት ከተለያዩ የትርጓሜ አዝማሚያዎች ወጥቶ በይፋዊና ሁለንተናዊ የእምነት መመሪያ የተቀረጸበት፣ የቤተ ክርስቲያን አንድነት የተረጋገጠበት የታሪክ ማህተም ሆነ።
ኒቅያ የክርስቶስን አምላክነት በደምና በሊቃውን ጥበብ አጽንታለች። ነገር ግን በኒቅያ የተመለሰው ጥያቄ ሌላ ጥያቄ እንቆቅልሽ ወለደ። ክርስቶስ አምላክ ከሆነ እንዴት ሰው ሆነ? የማይወሰነው መለኮት እንዴት በሰው አካል ተወሰነ? የሚለው ክርክር ዓለምን ዳግም ሊያናውጥ ጀመረ። በሚቀጥለው ክፍላችን ቤተ ክርስቲያንን ለሁለት የከፈለውን በምስራቅና በምዕራብ መካከል ትልቅ ልዩነት የፈጠረውን የኬልቄዶን ጉባኤና የተዋህዶ ምስጢር በጥልቀት እንመለከታለን። አብራችሁን ስለቆያችሁ እናመሰግናለን። ቸር ያቆየን።